ስለ ሙሉ ውክልና በሰራሁት ቪዲዮ ብዙ ተምራችሁበታል ብዬ አስባለሁ። ዛሬ ደግሞ ስለ አስተዳደራዊ ውክልና እንደማቀርብላችሁ ቃል በገባሁት መሰረት ስለ ተገደበ ውክልና ወይም አስተዳደራዊ ውክልና አቀርብላችኋለሁ። እስከ መጨረሻው ተከታተሉ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ። አገሬ ይባላል። የውልና ማስረጃ ጸሐፊ ነኝ። የተገደበ ውክልና ማለት ወይም አስተዳደራዊ ውክልና ማለት ባጭሩ ጉዳይ ማስፈጸም ሲሆን በስራ አጋጣሚ የሚያጋጥሙኝ ሰዎች ባለማወቅ ሙሉ ውክልና ከሰጡ በኋላ እነሱ ባላወቁት መንገድ ንብረታቸውን ያጣሉ። ይህ ከመሆኑ በፊት ሰዎች ማድረግ አለባቸው ብዬ የማስበው አስተዳደራዊ ውክልና ቢሰጡ ብዬ አምናለሁ። ጉዳዮችን ከማስፈጸም የሚገድበው ነገር አይኖርም። የሚቀጥለው ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ያሳውቁ።